ሰላም አድማጮቻችን እንደምን አላችሁ? ለዛሬ የመረጥነው በ1993 ነሐሴ ወር ላይ ለህትመት ከበቃው በሚኒሊክ መጽሔት አውደኪን በሚል አምድ ከሙዚቀኛ ኤልያስ መልካ ጋር ያደረጉት ቃለ መጠይቅ አለ። እሱን እናጋራችኋለን። ሚኒሊክ በቅድሚያ እንኳን ደህና መጣ። ራስን ለአንባቢዎች ብታስተዋውቅልን። ኤልያስ መልካ እባላለሁ። በቃ ኤልያስ፣ ስለ ትውልድህ ስለ አስተዳደግህ ዘርዘር ብታደርግልን። የተወለድኩት አዲስ አበባ አብነት አካባቢ በ1970 ነው። ወደ ሙዚቃው ዓለም እንዴት ገባ? ወደ ሙዚቃው ዓለም የገባሁት ያደግኩት ፕሮቴስታንት ቸርች ውስጥ ነው። በደርግ ጊዜ ቸርቾች ዝግ ነበሩ። ስለዚህ እኛ ቤት ውስጥ ፕሮግራም ይደረግ ነበር። ያን ጊዜ አማኞች ቦክስ፣ ጊታርና የተለያዩ መሳሪያዎችን ይዘው እኛ ቤት ይመጣሉ። በዚህ አጋጣሚ ነው ወደ ሙያው የመጣሁት። መድረክ ላይ የወጣሁት በልጅነቴ ቸርች ውስጥ እያለሁ ነው። ቸርች ውስጥ ብዙ ካሴት ሰራ ነበር። ቸርች እያለ ነው መድረክ ላይ የወጣኸው? ከፕሮቴስታንት እምነት ጋር ዘፈን አይሄድም የሚል ነገር እስካሁን ብዙ ጊዜ የሚሰማው፣ እንዴት አፈንግጠህ ወጥተህ ነው ዘፈኑ ዓለም ውስጥ መድረክ ላይ ወጣኸው? ቸርች ውስጥ ብዙ ካሴት ሰራ ነበር። በአንድ ካሴት በጣም ትንሽ ብር ነበር የሚሰጠው። ፊውቸሪቲ ስታስበው ቸርች ውስጥ አያዋጣም። ለአገልግሎት ተብሎ ብቻ ነበር ገንዘብ የሚሰጥ። ከያሬድ ሙዚቃ ትምህርት ቤት ተመረቀ እንደወጣ ነግረኸኛል። ከተመረክ በኋላ በምን ስራ ነው የተሰማራኸው? ወይስ ወደ የትኛው የምሽት ክበብ ሄድክ? ከያሬድ ትምህርት ቤት ከተመረኩ በኋላ መጀመሪያ ስራ ሲጀምር መዲና ባንድ ውስጥ ነው የገባሁት። እዛ ለ3 ዓመታት ያክል ሰርቻለሁ። በመጀመሪያ ምን ካሴት ላይ ሰራ? ብዙ ሪካርዲንግ የሰራው ቸርች ውስጥ ነው። ከዚህ በኋላ የማህሙድ የመጨረሻ ካሴቱ ላይ ሙሉ ካሴቱ ላይ ጊታር ተጫውቻለሁ። 2 ዘፈኖችን አሬንጅ አድርጌያለሁ። እስካሁን የሙዚቃ አሬንጅ ካደረካቸው መካከል የማንን አድርጋል? የቴዲ ሙዚቃ አሬንጅመንቱን አንተ ነው የሰራህለት ወይስ ከአፍሮ ሳውንዶች ጋር በመሆን ነው የሰራው? 10 ዘፈኖች ብቻዬን ነው የሰራሁት። 1 ዘፈን ነው እነሱ የሰሩት። ቴዲ አፍሮ ያወጣው ፖስተር ላይ ከአፍሮ ሳውንድ ጋር እንደሰራው ነው የሚገልጸው። ያንተ ክሬዲት ደግሞ እዛ ላይ የተጠቀሰ አይመስልም። ለምንድን ነው? ፖስተሩ ላይ ፎቶ ያለ፣ ካሴቱ ላይ ግን ስም ያልተጻፈም። የኔ ብቻም ሳይሆን የማንም ስም አልተጻፈም። በሬዲዮና በመገናኛ ብዙሃን ላይ አፍሮ ሳውንድ እንደሰራው ነው የተገለጸው። ስምምነታችን ላይ ደግሞ አፍሮ ሳውንድ ፖስተሩ ላይ እንደሚወጣ አልነበረም። አፍሮ ሳውንዶች ጋር ነበር። በኋላ ላይ በሆነ ነገር ቀኑ ተራዘመበት። የመጀመሪያ ካሴቱ እንዲወጣ ስለቸኮለ እኔ ጋር መጣ። እኔ 1 ዘፈን ሰራሁለት። የኔን ሲያው እነሱ የሰሩለትን ትቶ እኔ ጋር መጣ። ቴዲ አፍሮ ካወጣው 11 ዘፈኖች 10ሩን ሙዚቃ አሬንጅ እንዳደረግክ ነው የገለጽክልን። በመሃል ደግሞ ፎቶውን በካሴቱ ላይ አድቨርት እንደሚያደርግልህ ነው የገለጽከው። ይህንን አላደረገም። ይህንን ያላደረገበት ምክንያት አልጠየቅከው? ቴዲን ጠይቄዋለሁ። መጀመሪያ ላይ ምንም አልመለሰልኝም። ትንሽ ያዘንኩት ፖስተሩን ሳየው ቴዲ አፍሮ ነው የሚለው። በፊትኛ አፍሮ ሳውንድ ነበር። በሆነ ወቅት ስላልተስማማን የራሳችንን ግሩፕ ዜማ ላስታስ ብለን ሰየም ነው። አፍሮ ሳውንድና ዜማ ላስታስ ኮምፒቲሽን ላይ ነው ያለው። 10ሩን ዘፈን እኔ ወይም ዜማ ላስታስ ከሰራን በኋላ አፍሮ ሳውንድን ያየሁት ፖስተሩ ላይ ከወጣ በኋላ ነው። ይህም ማስታወቂያ መሆኑ ነው። በዚህ ጉዳይ ከቴዲ ጋር ተነጋገራችሁ? ቴዲ እንደብዬ አናግሬዋለሁ። እሱም የመጀመሪያ ካሴቱ ስለሆነ ይህንን አላስተዋልኩም፣ ከእንግዲህ አስተካክላለሁ አለኝ። ቀጥሎ ሲዲው ወጣ። ሲዲው ላይም እንደመጀመሪያው ምንም አልተስተካከለም። ወይ የኔን ወይ የባንዴን ስም አልጠራም። በዚህ የተነሳ ተለያይተናል። ባለፈው ሳምንት በአንድ የግል ጋዜጣ ላይ ማለትም ሆሊውድ ላይ ስለ ቴዲ አፍሮ ወቀሳ አዘል የሆነ አስተያየት በቃለ መልስ አድርገህ ነበር። ያንን ቃለ መልስ ቴዲ አንብቦ አነጋግሮ ነበር። ደውሎልኝ ነበር። ምን ተባባላችሁ? በጣም እንዳዘነ፣ እኔ ይህን ያህል ፊል እንዳደረግኩ እንደማያውቅ እንደነበር ነገረኝ። ነገር ግን ካሴቱ አንተን ባትሰራው ኑሮ ትልቅ ይሆን ነበር አለኝ። ይሄ ካለፈ በኋላ የሚነገር ነገር ነው። አፍሮ ሳውንዶች የተመሰረተው በወጣቶች ነው። አፍሮ ሳውንድን ለመመስረት ምንድን ነው ያነሳሳችሁ? ከዛ ተገንጥሎ ወጥቶ ዜማ ላስታስንስ ለመፍጠር ያስፈለገበት ምክንያት ምንድን ነው? ያልተስማማችሁበት ምክንያት ምንድን ነው? አፍሮ ሳውንድ ባንድ የምንባለው 5 ነን። አፍሮ ሳውንድ የሚባል ግሩፕ አልነበረም። አብረን ስንሰራ የነበረው ፍሬንድሊ ነው። በኋላ ግን አንዱ ታዛዥ አንዱ አዛዥ እየሆነ መከባበር ሲጠፋ አለመጣጣም መጣ። በዚህ ተለያየን። 75% አሁን ዜማ ላስታስ ነው ያለን። ስለ ዜማ ላስታስ እንቅስቃሴና የቅንጅታችሁ ሁኔታ አጠር ባለ መንገድ ግለጽ። እኔ እስካሁን ከብዙ ግሩፕ ጋር ሰርቻለሁ። ከአፍሮ ሳውንድ ጋር፣ ከመዲና ባንድ። ዜማ ላስታ ግን ብዙ አይነት ስታይል አለው። ሬጌ እንሰራለን፣ ላቲን እንሰራለን፣ አፍሪካ እንሰራለን፣ ሮክ፣ አማርኛ፣ ሞደርን አማርኛ ብዙ እንሰራለን። ዜማ ላስታስ በአጭር ጊዜ ውስጥ እያደገ የመጣ ነው። መሳሪያውም ከከተማ ውስጥ ካሉት ባንዶች። ዜማ ላስታስ ቃሉ ምንድን ነው? ለመጠሪያነት እንዴት መረጣችሁት? ዜማ ላስታስ ማለት የላስታዎች ዜማ ለማለት ነው። ስም አወጣጣችሁ የላስታዎችን ዜማ ነው የሚለው። የምትሰሩት ግን ሬጌ ራጋ ነው። ይሄ ከስማችሁ ጋር አብሮ ይሄዳል። በአንዱ ኢትዮጵያዊ እንደሆነ በምን ታውቃለህ? ባንዳችሁና ስያሜያችሁ አብሮ አልሄደም ለማለት ነው። በደንብ ተቃቅፎ ነው የሚሄደው። እንዴት አድርጎ ነው አብሮ የሚሄደው? እስኪ ያስረዳ። ኢትዮጵያውያን የምንጫወተው ስያሜህን ያልከኝ ዜማ ላስታስ ነው። እናንተ ደግሞ አሁን ከስያሜያችሁ ወጣችኋል። ባህላዊ ነገር ላይ አታተኩሩ። አማርኛ እንሰራለን፣ እንግሊዝኛ፣ ሁሉንም እንሰራለን።
ኢትዮጵያ የሆነ ስያሜ እንዲኖረው ነው። ለምሳሌ አፍሮ ሳውንድ ማለት የአፍሪካ ድምጽ ማለት ነው። ሌላ ምሳሌ ልጥቀስልህ። የጋዜጣችሁ ስም ሚኒሊክ ነው። አሁን የምትጠይቁኝ ስለ ኪነ ጥበብ ነው። ለምን የማይመለከት ውስጥ ገባ? ለምን ሚኒሊክ ስለሰሩት ነገር አታወራ? ይህ ስያሜ ነው። እኛ ሚኒሊክ ብለን ስያሜ ሰጥተን ታሪካዊ ነክ ነገሮችን እንሰራለን። እናንተ ግን ዜማ ላስታስ ብላችሁ ባህላዊ ዘፈን ሰርታችሁ ታውቃላችሁ? በደንብ እንጂ። እንዲያውም 3 አማርኛ ዘፈኖችን ሰርተናል። አማርኛ ዘፈን ሳይሆን ባህላዊ ዘፈኖች አሉ። አንድ ባህላዊ ዘፋኝ አለን። ሞደርን አማርኛ ዘፋኝና አለማየሁ እሸቴም አሉ።